ሰላም ጤና ይስጥልን የተከበራችሁ የዩቲዩብ ቻናሌ ቤተሰቦች፣ ዛሬ ኢትዮጵያ የመንፈሳዊ ታሪክ ውስጥ የተለየ ቦታ ያላቸው የትንቢት ተናጋሪው ሼህ ሁሴን ጅብሪል ስለ አሁኑ የፖለቲካ ሁኔታ፣ ስለ እስራኤልና ስለ ኢራን መጨረሻ ከዛሬ 100 ዓመት በፊት የተነበዩትን አስደናቂውን አስገራሚውን ትንቢት ይዘንላችሁ መጥተናል። አብራችሁ ቆዩ። ግጥሙም እንዲህ ሲል ይጀምራል። መላ ፍጥረታቸው የሰይጣን ይመስላል፣ ከመህልቁ ሰው በጣም ይቀጥናሉ። አረብ አፈናቅለው አገር ይሆናሉ፣ ህዝቡን አፈናቅለው ብዙ ሰው ያርዳሉ። ከፎቅ ራስ በላይ እሳት ያነዳሉ። ማፍረስ ከጀመረ ግድግዳና ጣራ ምን ይበጀው ይሆን የአረቦች ስፍራ? አይተኸው የማታውቀው መጣብህ መከራ። ብዙ ሰው ይጠፋል፣ መላው ፍጥረታት ይለበለበዋል፣ ያወርዳል በሳት። ወደ ቱርኮች ሀገር ዋሪዳው ካመራ፣ ደፈሩን ካላሉ ሳዳቶችን ልጥራ። አሁን ድረሱልኝ ይዞኛል ደንካራ። ወትሮም ያሁድ ዘር አህላቸው አያኮራ። ገላገላችሁኝ አልቅሼ ብጣራ። ቢደፍሯቸው ዕዳ ዝም ቢሉ ችግር። ዋሪዳው መጣና አለኝ ተነጋገር። እንግሊዝ ከእስራኤል ከለቀቀች ሀገር ይዘገያል እንጂ ኋላማ አለ ነገር። አረብ ዘሩ ያልቃል ሲል ድንግር አይሁድ ብሎ ማለት ተፍሲሩ የበላ። ላያቸውን አይተ ውስጣቸው ሸንካላ፣ እነሱ ካልሆኑ አያገቡም ሌላ። ውስጡ ይወዳሉ ሐራም አይጠላ፣ 7 ቋንቋላቸው ሁሉም በጠቅላላ። አይሁዶችን ነገር በስንቱ ላውራቸው፣ ካላስፈነደዱ ፈርጅም አይመስላቸው። ከኛም ሰው አይጠፋ ነጭ አስተማራቸው። የወንዱስ መላልቋል ሴቱ አላህ ያበጀው። ስንቡል እያጨሰች ገለባ ከሰጠችው፣ ምስርና አረብ መልካቸው ነጭ ነው። አገሩ አንድ ቢሆን አገሩ ለየቅን ነው። ከዘር ፍጥረታቸው ዘራቸው ልዩ ነው። በዟሂር ሲጠሩ ስማቸው እስላም ነው። ቸርነት አያጡም እጃቸው ለጋስ ነው። ምስር ለወንድም አታግዝ ልባቸው የግራ። እስላምን ይወጋል ከአይሁዶች ጋራ በጋራ። ችግርም ያጋጥማል በተራ ተራ። አገራቸው ሜዳ የለውም ተራራ። ልብሳቸው ቀሚስ ነው ታጠቃሉ ካራ። በስተመጨረሻም በስተምስራቅ በኩል እኛ ባንደርስበት አንድ ነገር ልበል። ከአሊ ዘር በኩል ወገኔ ብለው ይመጣሉ። በስተርቀት ሆነው እሳት ያነዳሉ። ተራራውንም ቤቱንም አመድ ያደርጋሉ። አይሁድን አግዘው ነጮች ይዋጋሉ። አረብ የዚያን ጊዜ አንድ ይሆናሉ። ዓለም በሁለት በኩል ይከፋፈላሉ። ጉልበተኛው ጦሩን ሁሉም ያሳያሉ። ሁሉም በየጎራው እሳት ያወርዳሉ። የኡስማንና የአሊ ዘሮች ይተባበራሉ። አገር የዛን ጊዜ ኃይላቸውን ያያሉ። ምን አለ አትበሉ አላህ ቃል ከገባ። እኔም አልሽረውም በአላህ ስራ አልገባ። የዛን ቀን የደረሰ የበላው ከበላው የወጣ ነጃ። እኔ አልፈረድኩትም ያገኛል ፈረጃ ይላል ሼህ ሁሴን ጅብሪል ከ100 ዓመት በፊት ስለ እስራኤልና ስለ ኢራን የተነበዩት። ክቡራንና ተከበራችሁና የተወደዳችሁ የቻናላችን ቤተሰቦች፣ ለዛሬ ያዘጋጀንላችሁ አጭር ቆይታ ይችን ትመስል ነበር። አብራችሁ ስለነበራችሁ እናመሰግናለን።